ይህን ድምፅ ለምትሰሙ ሁሉ ከእግዚአብሔር ቃል አንድ ክፍል አካፍላችኋለሁና ይህኛውም ቃል ያለው በሉቃስ ወንጌል ምዕራፍ 18 ላይ ነው እና ጌታ ኢየሱስ ደቀ መዛሙርት ሳይታከቱ ያለ መሰልቸት ዘወትር እንዲጸልዩ በምሳሌ ነገራቸው ቃል በአንዲት ከተማ የሚኖር እግዚአብሔርን የማይፈራ ሰውንም የማያፍር አንድ ዳኛ ነበር። በዚያኛው ከተማ የምትኖር አንዲት መበለት ነበረች። እርሷም ከባላገራዬ ጋር ስላለብኝ ጉዳይ ፍረድልኝ እያለች ወደ እርሱ ትመላለስ ነበር እና አንድ መበለት በዛ ከተማ መበለት ነበረች። ሴትዮዋ ደግሞ ሰው የላትም፣ ሚረዳት የላትም፣ ሚረዳት የላትም፣ ምንም ወዳጅ የላትም፣ ምንም ያግዛት የላትም። ግን ሴትዮዋ አንድ ተስፋ አላት። የሷም ተስፋ ፍትህ ነው ለሷ ያላት ነገር። ስለዚህ ዳኛው ጋር ትመጣና ፍረድልኝ፣ ፍትህ ስጠኝ፣ ፍረድልኝ እያለች ትጨቀጭቀው ነበር ጧትና ማታ። ይሄ ሰውዬ መስሎ አይታየው እንኳን እሷን አይደለም እግዚአብሔርን አይፈራ፣ ሰውን አያፍርም። ከዛስ ምን አደረገ? እንዲህ ይላል ጌታ ኢየሱስ። ዳኛም ለተወሰነ ጊዜ አልተባበራትም። በኋላ ግን በልቡ እንዲህ አለ፣ ምንም እግዚአብሔርን ባልፈራ ሰውን ባላከብር ይህች መበለት ስለምትጨቀጭቀኝ እፈርድላታለሁ። ገባችሁ? ሰውየው ሴትዮዋ እውነት ስላላትና ስለሌላት አይደለም፣ ሁሌ ስለምትጨቀጭቀኝ ቢሮዬ ስገባ እየመጣች ፊቷ እየቆመች ሁሌ ጭንቀት ስለሆነችበት ሁሌ ጭቅጭቅ ስለፈጠረችበት እውነት ስላላትና ስለሌላት አስምሩበት። እውነት ስላላት ወይ ስለሌላት አይደለም፣ ስለምትጨቀጭቅልኝ ልፍረድላት አለ። ስለምትጨቀጭቀኝ በጣም እንዲህ አለ፣ እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ለሚጮሁት ለሚታገሳቸው ምርጦች አይፈርድም ወይ? ወደ እግዚአብሔር ቀንና ሌሊት ለሚጮሁ ቀንና ሌሊት ለሚጸልዩ እግዚአብሔር አይፈርድም ወይ? ዋው ሃሌሉያ! እግዚአብሔር አምላክ ይፈርዳል። እግዚአብሔር ቀንና ማታ የምትጸልዩትን ጸሎት ይሰማል። መስማት ብቻ አይደለም፣ ይፈርዳል። ለዚህም ነው ነህምያ ላይ ስታይ ሁለተኛው ምዕራፍ ላይ የእስራኤልን መፍረስ ሲሰማ አለቀሰ በእግዚአብሔር ጾመ ጾም ያለ ከጾመ በኋላ ግን ወደ ስራ ሲገባ ከጸለየ በኋላ ሲገባ ሶስተኛው ምዕራፍ ላይ ለጦቢያና ሰንበላጥን አላገጡበት ቀበሮም ያፈርሰው ምናምን ግን ስድስተኛው ምዕራፍ ላይ ተሰርቷል። ለምን መሰለ? ጸልየው ነው የተነሳው። ጸልየ ተነስታ አታፍርም። ወዳጄ ቢልክ ነው የሚበሰብሰው፣ ጸሎት አይበሰብሰው። እና ለዛውም ለምርጦቹ ለእግዚአብሔር ምርጦቹ ቀንና ሌሊት ለሚጸልዩት እግዚአብሔር ፊት ለሚፈልጉት እግዚአብሔር አምላክ በእውነት ይፈርዳል።